بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ይሄ ባለፈው ቃል በገባሁት መሰረት እጀምረዋለሁ ያልኩት አዲሱ የቁርአን ጥናት ትምህርታችን ነው። ኢንሻአላህ ይሄ የቁርአን ጥናት ትምህርታችን የሚሆነው የቁርአን ቃላት ላይ ትኩረት አድርገን ኢንሻአላህ ቁርአንን እናጠናለን ማለት ነው። ቁርአንን እናጠናባቸው የተለያዩ አይነት መንገዶች አሉ። ከነሱም መካከል አንዱ በቁርአን ቃላቶች ላይ ትኩረት አድርጎ ማጥናት ነው። ለምሳሌ ቁርአንን በየሱራዎቹ ማጥናት እንችላለን። ቁርአንን በተለያዩ ሐሳቦች በሚደጋገሙ ሐሳቦች ማጥናት እንችላለን ኢንሻአላህ። ይሄ ያው አንደኛው የቁርአን አጠናን ዘዴ ነው ማለት ነው። አላህ ሱብሓነሁ ወተዓላ ለሰው ልጆች በመመሪያነት በመጨረሻ ባወረደው በዚህ በቁርአን ማለት ነው የሰው ልጆችን ለማናገር 77430 ቃላትን አካባቢ ተጠቅመዋል ማለት ነው። ከነዚህ ቃላት መካከል በቁርአን ውስጥ በጣም ብዙ ጊዜ ደጋግሞ የተጠቀሰው ቃል ሚን ነው ማለት ነው። ሚንን አላህ 3226 ጊዜ ተጠቅሞታል በቁርአን። በዚህም መሰረት ሚን ብቻውን ማለት ነው 4% የቁርአን ቃላትን ይሸፍናል። አስቡ ማለት ቁርአን ውስጥ ያሉት ቃላቶች ብዛት 100 ናቸው ብላችሁ ብታስቡት ከመቶዎቹ አራቱ ሚን ናቸው ማለት ነው። ስለዚህ ሚን ብዙ ጊዜ ከመጠቀሱ የተነሳ ሚንን በደንብ ተከትሎ ቁርአን ውስጥ ሚንን በደንብ ማጥናት ማለት ነው ብዙ ቁርአን በቶሎ ለመረዳት የሚያግዝ መንገድ ነው ማለት ነው። ሚን ቁርአን ውስጥ አላህ የተለያዩ ትርጉሞች ሰጥቶ የተጠቀመው ሲሆን ከነኚህም ግን በዋነኝነት ማለት ነው ብዙ ጊዜ ደጋግሞ የተጠቀመው የሚን ትርጉም አላህ በሚል ነው። ወይንም ፍሮም ያው እንደምታውቁት የሆነ ነገር ከሆነ ቦታ መጀመሩና ብሎ የሆነ ኦሪጂን ወይንም ምንጭን የሚጠቁም ቃል ነው ማለት ነው። አላህ ሱብሓነሁ ወተዓላ ሚንን በመጠቀም በቁርአን ውስጥ ያስተላለፋቸው ብዙ መልእክቶች አሉ እና ኢንሻአላህ እነኚህን ከፋፍለን በተለያዩ ክፍሎች እንመለከታለን። አንደኛው አላህ ሱብሓነሁ ወተዓላ ሚንን በመጠቀም በቁርአን ደጋግሞ ያስተላለፈው መልእክት ምንድነው? ቁርአን ከአላህ ሱብሓነሁ ወተዓላ ዘንድ መውረዱን ለመግለጽ ነው ሚንን በብዛት የተጠቀመው ማለት ነው። እነኚህንም እናያለን ማለት ነው ኢንሻአላህ። አላህ ከተለያዩ ስሞቹ ጋር ሚንን በማጣመር ቁርአን ከሱ ዘንድ መምጣቱን ደጋግሞ በቁርአን ተናግሯል። እነኚህን እያየን እንሄዳለን ኢንሻአላህ በፍጥነት። አንደኛው ከተጠቀመው ስሞቹ መካከል ሚነላህ በሚል ነው። ሚነላህ ብቻ በሚል ቁርአን ውስጥ ሁለት ጊዜ ቁርአን ከአላህ ሱብሓነሁ ወተዓላ ዘንድ መምጣቱን የሚገልጹ አያዎች አሉ። ሚነላህ ብቻ በሚል ሚነላህ ብሎ ሌላ ስሞቹን የሚቀጥልባቸው አያዎች አሉ፣ እንመጣባቸዋለን። እነኚህም አያዎች አላህ ሱብሓነሁ ወተዓላ በሱረቱል ማኢዳ አያ 15 ላይ ማለት ነው አላህ ምን ይላል? መጨረሻው መስመር ላይ እንደምታዩት ቀድ ጃአኩም በእርግጥ መጣላችሁ ይላል። ሚነላሂ ከአላህ ዘንድ ምንድነው የመጣው ካልን ኑር ማለት ብርሃን ማለት ሲሆን አላህ ሱብሓነሁ ወተዓላ ቁርአንን ከሚጠራባቸው ስሞች መካከል አንደኛው ኑር ነው፣ ብርሃን። ወኪታቡ ሙቢን እና ግልጽ መጽሐፍ ይለዋል አላህ። እዚህ ጋር አሁን ቁርአንን ኪታብ ብቻ ሳይሆን ሙቢን ነው፣ ግልጽና የሚገልጽ ነው። ራሱ መጽሐፉ ግልጽ ነው፣ ሌሎች ነገሮችን ደግሞ የሚገልጽ መጽሐፍ ነው ይላል አላህ ሱብሓነሁ ወተዓላ። ሌላኛው ሚነላህ በሚል ስለ ቁርአን የተነገረበት አላህ ሱብሓነሁ ወተዓላ በሱረቱል ጂን ማለት ነው ረሱል ሰለላሁ ዐለይሂ ወሰለም እንዲናገሩ ሲያዛቸው ስለ ኃላፊነታቸው ከአላህ ዘንድ ስለተሰጣቸው የሥራ ሚና ሲናገሩ ኢላ በላገን የኔ የሥራ ኃላፊነት በላገን ማድረስ ነው። ከአላህ የመጣልኝን መልእክት ሚነላሂ ከአላህ የመጣልኝን ወህይ ከአላህ የመጣልኝን ቁርአን ማድረስ ነው። ወሪሳላቲሂ እና መልእክቶቹን የአላህን ሪሳላ ደብዳቤ
አላህ ለሰው ልጆች አድርስ ብሎ የሰጠኝን መልእክት ማድረስ ነው የኔ ስራ ኃላፊነት እንጂ ከዛ ውጪ ሌላ ነገር ምንም ነገር አልችልም በላቸው ይላል ረሱል ሰለላሁ ዐለይሂ ወሰለም። በራሳቸው ሊጎዱም ሊጠቅሙም እንደማይችሉ በቁርአን አላህ ደጋግሞ እንዲናገሩ ያዛቸዋል። ሌላኛው ሁለተኛው አላህ ሱብሓነሁ ወተዓላ ቁርአን ከሱ ዘንድ መውረዱን የተናገረበት መንገድ ሚነላሂል አዚዚል ሐኪም በሚል ነው። ሚነላህ ከአላህ ነው ይሄ መጽሐፍ። አላህ ማን ነው ካላችሁ ደግሞ አለ አዚዝ አሸናፊ ከሆነው አላህ የመጣ መጽሐፍ ነው። ስለዚህ ቁርአን ደካማ መጽሐፍ አይደለም፣ አሸናፊ የሆነ መጽሐፍ ነው። በሐሳብ የሰዎችን ልብና አእምሮ ማሸነፍ የሚችል የትኛውንም አይነት ሐሳብ ቢመጣ ማሸነፍ የሚችል መጽሐፍ ነው። አሸናፊ ነው ማለት ደግሞ የሆነ ቁርአን በጉልበት የሚያምን መጽሐፍ ነው ብላችሁ እንዳታስቡ። አልሐኪም ነው። ቁርአንን ያወረደው አላህ አሸናፊ ነው። ቁዋው ዒዛ ያለው ነው፣ ክብር ያለው ነው። ሐኪምም ነው። ያንን ጉልበቱን እንደ ሰዎች እንደምናስበው ሰዎች ጉልበት ሲኖረን ያን አምባገነንነትን ነው የምናስበው። ግን አላህ ሱብሓነሁ ወተዓላ ጉልበት አለኝ ብሎ ጉልበቱን ዝም ብሎ ያለ አግባብ የሚጠቀም ጌታ አይደለም። ጥበበኛ ነው። ጉልበቱን አቅሙን የቱጋ መጠቀም እንዳለበት ጠንቅቆ የሚያውቅ ጌታ ነው። በዚህ መልኩ 3 ጊዜ ቁርአንን አላህ ከሱ መምጣቱን 3 ጊዜ በቁርአን ውስጥ ተናግሯል። እነኚህን አያዎች እናያቸው። ሱረቱ ዙመር ላይ ሲጀምር የመጀመሪያው አያ ቢስሚላሂር ረህማኒር ረሂም ምን ይላል? ተንዚሉል ኪታቢ የመጽሐፉ መውረድ ሚነላህ ከአላህ ነው። አላህ ደግሞ ማን ነው? ሲፋውን አላህ ይወስፍልናል። አላህ ማን ነው ካላችሁ አልዓዚዝ አሸናፊ ነው። ለጋሊበ ለሁ የሚያሸንፈው የለም አላህ ነው። አልሐኪም ጥበቡ የሞላ ነው። አላህ የሚያደርገው ነገር የሚያዘው ትዕዛዝ የሚከለክለው ክልከላ በሙሉ በጥበብ ላይ የተሞላና የሰው ልጆችን የሚጠቅም ነው ይላል አላህ። ከዛ በተመሳሳይ እንደዚሁ ሱረቱል ጃሲያ ሁለተኛው አያ ላይ ሐሚም ካለ በኋላ ተንዚሉል ኪታብ የመጽሐፉ መውረድ ሚነላህ ከአላህ ነው። አልዓዚዝ እና አልሐኪም ከሆነው ሱረቱል አሕቃፍም ሁለተኛው አያ ላይ ሐሚም ብሎ ከጀመረ በኋላ ተንዚሉል ኪታቢ ሚነላሂል አዚዚል ሐኪም የመጽሐፉ መውረድ ከአላህ ነው ከአሸናፊውና ከጥበበኛው አምላክ ይላል አላህ። ሌላኛው አላህ ሱብሓነሁ ወተዓላ ቁርአን ከሱ ዘንድ መውረዱን የገለጸበት መንገድ ሚነላሂል አዚዚል አሊም በሚል አዚዝ አለ። አዚዝን ደገመው። ቅድም አዚዝ ነበር። አልዓሊም ሐኪምን አሁን በአሊም ቀየረው ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ሐኪምም ነው አሊምም ነው። እውቀቱ ሙሉ የሆነ ማለት ነው። የማያውቀው ነገር የሌለ ጌታ ያወረደው መጽሐፍ ነው። ስለዚህ እዚህ መጽሐፍ ውስጥ ያለው እውቀት ማለት ነው የትም አይገኝም። ማንም ሰው የማያውቀው እውቀትን የያዘ መጽሐፍ ነው። ስለዚህ ይሄንን መጽሐፍ ማወቅ ማለት ነው በጣም አስፈላጊና ከሰዎች ሁሉ የተለየ እውቀትን ያገኛል አንድ ሰው ቁርአንን በመማሩ። ይሄንን አላህ ሱብሓነሁ ወተዓላ በሱረቱል ጋፊር እንደምታዩት ሲናገር ተንዚሉል ኪታቢ የመጽሐፉ መውረድ የቅድሙም አይነት ፓተርን ነው። ተንዚሉል ኪታቢ ሚነላህ ከአላህ ነው። አልዓዚዝ አሸናፊ ከሆነው አልዓሊም ሁሉን አዋቂ ከሆነው ጌታ የወረደ ነው ይላል አላህ። ሌላኛው አላህ ሱብሓነሁ ወተዓላ ቁርአን ሚንን በመጠቀም ማለት ነው ቁርአን ከሱ ዘንድ መውረዱን የገለጸበት መንገድ ሚን ረቢል ዓለሚን በሚል ነው። ከዓለማት ጌታ በሚል አሁን አላህን እና ሌሎቹን ስሞቹን በምን ቀየረው? ረቢል ዓለሚን ከዓለማቱ ጌታ። አላህ ሱብሓነሁ ወተዓላ ራሱን በቁርአን ለሰው ልጆች ካስተዋወቀባቸው ስሞች መካከል አንደኛው ረቢል ዓለሚን የዓለማቱ ጌታ። ፋቲሃን ስንጀምር ምንድን ነው የምንለው? አልሐምዱሊላህ ምስጋና ለአላህ ይገባው። አላህ ማን ነው? ረቢል ዓለሚን የዓለማቱ ጌታ፣ የዓለማት ፈጣሪና ተንከባካቢ የሆነው ጌታ ረብ ነው። ተንከባካቢ ጌታ ነው አላህ ሱብሓነሁ ወተዓላ። በዚህ መልኩ አላህ ሱብሓነሁ ወተዓላ ሚንን ተጠቅሞ ቁርአን ከሱ መውረዱን 4 ጊዜ ተናግሯል በቁርአን። ይሄኛውም አንደኛው በሱረቱ ሰጅዳ በሁለተኛው አያ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ተንዚሉል ኪታቢ የመጽሐፉ መውረድ። አሁን እዚች ጋር አላህ ሌላ ቃላቶችን ጨመረ። ላ ረይበ ፊሂ
ምንም ጥርጥር የለበትም አለ። የመጽሐፉ መውረድ ምንም ጥርጥር የለበትም ምን ስለመሆኑ ሚን ረቢል ዓለሚን ከዓለማት ጌታ ስለመሆኑ ይሄ መጽሐፍ የወረደው ከዓለማት ጌታ ስለመሆኑ ምንም ጥርጥር የለበትም አለ አላህ ሱብሓነሁ። ይህንኑ አገላለጽ አላህ ሱብሓነሁ ወተዓላ ሱረቱል በቀራ የመጀመሪያው አያ ላይ አሊፍ ላም ሚም ዛሊከል ኪታቡ ይሄ መጽሐፍ ላ ረይበ ፊህ እዛ ጋ አሁን ከዛ በኋላ ምንም ቀጥሎ ሁደን ሊል ሙተቂን ነው የሚለው። ላ ረይበ ፊህ እዚህ ጋር ይመጣና ሚን ረቢል ዓለሚን ከዓለማቱ ጌታ አልሐምዱሊላህ ረቢል ዓለሚን ካልነው ከዓለማቱ ጌታ ስለመምጣቱ ምንም ጥርጥር የለውም። ቁርአን አንዱ ቦታ ላይ የተወውን ነገር ሌላኛው ቦታ ላይ የሞላ ይሄዳል። አልሐምዱሊላህ ረቢል ዓለሚን ፋቲሃ ላይ አለን። ከዛ በኋላ ተንዚሉል ኪታቢ ላ ረይበ ፊህ ሚነላሂ ረቢል ዓለሚን እንደማለት ነው። ከዛ በኋላ ሌላኛው ደግሞ አላህ ሱብሓነሁ ወተዓላ በሱረቱ ዩኑስ ምዕራፍ 10 አንቀጽ 37 ላይ ሲናገር አላህ ሱብሓነሁ ወተዓላ ምን ይላል? ወማ ካነ ሃዘል ቁርአኑ አን ዩፍተራ ሚን ዱኒላህ ይሄ ቁርአን ከአላህ ሱብሓነሁ ወተዓላ ከሆነ አካል ሊዘጋጅ አይገባውምም አይችልም ይላል አላህ። ሊሆን አይችልም። ምክንያቱም እንደዚህ የአላህን አይነት መጽሐፍ ማንም ማዘጋጀት ስለማይችል ከአላህ ውጪ ከሆነ አካል ሊቀጠፍም ሊዘጋጅም አይገባውምም አይችልም የሆነ አካል አላህ ሱብሓነሁ ወተዓላ ቁል ለኢን ኢጅተመዐቲል ኢንሱ ወልጂኑ ዐላ አን የእቱ ቢሚስሊ ሃዘል ቁርአን ላ የእቱነ ቢሚስሊሂ ይላል። የሰው ልጆች በአጠቃላይ ጅኖች በአጠቃላይ ቁርአንን የመሰለ መጽሐፍ እናዘጋጅ ብለው ቢሰባሰቡ ላ የእቱነ ቢሚስሊሂ ስለዚህ ይሄ ቁርአን ከአላህ ውጪ ከሆነ አካል የመጣ ሊሆንም አይችልም። ስለዚህ ወላኪን ነገር ግን ተስዲቅ አለዚ በይነ የደይሂ ወላኪን ነገር ግን ይሄን ቁርአን ተስዲቅ ያረጋግጣል አለዚ በይነ የደይሂ ከሱ በፊት ያሉትን የአላህ መጽሐፎች ከአላህ ሱብሓነሁ ወተዓላ ስለመውረዳቸው ምስክርነት ይሰጣል ያረጋግጣል። ከአላህ የመጡ መጽሐፎች ከዚህ በፊት ስለመኖራቸው ውስጣቸው ያ ማለት ግን ውስጣቸው ያለው አሁን ላይ ያለው መልእክት ትክክል ነው ማለት አይደለም። ምክንያቱም አላህ ሰዎች አይሁዳውያን እንደበረዟቸው በቁርአን ስለነገረን አሁን ላይ ያለው ውስጣቸው ያለው መልእክት ሙሉ ለሙሉ ከአላህ የመጣው መልእክት ነው ማለት አንችልም። ግን ለሙሳ አለይሂ ሰላም አላህ መጽሐፍን ሰጥቶታል። ለኢሳ አለይሂ ሰላም መጽሐፍን ሰጥቶታል። ያንን ማመን አለብን። ወተፍሲለል ኪታብ እዛ መጽሐፎች ውስጥ የነበሩትን ነገሮች ደግሞ ምን ያደርጋል? አላህ ይፈስላል። መፈሰል ማለት ይዘረዝራል፣ ይገልጻል። ቁርአን ላ ረይበ ፊህ ምንም ጥርጥር የለበትም ሚን ረቢል ዓለሚን ከዓለማቱ ጌታ ስለመሆኑ ምንም ጥርጥር የለበትም ይላል ይሄ መጽሐፍ። እንደምታዩት ሚን አንዷን ቃል ማወቅ ምን ያህል የቁርአንን ብዙ ሀሳቦች እንድናውቅ እንደሚያግዝ ማለት ነው። ሌላኛው ደግሞ በሱረቱል ዋቂዓ አላህ ሱብሓነሁ ወተዓላ ስለ ቁርአን ሲያወራ መጣና ወኢነሁ ለቁርአኑን ከሪም ብሎ ላ የመሱሁ ኢለል ሙጠኸሩን ተንዚሉ ሚን ረቢል ዓለሚን ተንዚሉ የወረደ ነው ወይንም የተወረደ ነው። ተንዚል ነው የወረደ ነው። ሚን ረቢል ዓለሚን ከዓለማቱ ጌታ የተወረደ ነው። እንዲሁም ደግሞ በሱረቱል ሐቃም ስለ ቁርአን ሲያወራ መጣና አላህ ሱብሓነሁ ወተዓላ ከዛ በኋላ መጨረሻ ላይ ሲዘጋው ተንዚሉ ሚን ረቢል ዓለሚን ይላል አላህ ሱብሓነሁ ወተዓላ። ፈላ ኡቅሲሙ ቢማ ቱብሲሩ ወማ ላ ቱብሲሩ ወኢነሁ ለቀውሉ ረሱሊን ከሪም ወማካ ብሎ እያብራራ ይመጣና ከዛ ሲዘጋው ተንዚሉ ሚን ረቢ ከዓለማቱ ጌታ የተወረደ ነው ይላል። ሚንን ሳይጠቀም ግን የሚን ትርጉም ባለበት መልኩ ደግሞ ሱረቱ ሹዓራ ላይ ምን ይላል አላህ? ወኢነሁ እሱ በእርግጥ ይላል ማን ቁርአን ለተንዚሉ የተወረደ ነው ረቢል ዓለሚን ከዓለማቱ ጌታ የተወረደ ነው። ይሄ በአረብኛ አገላለጽ ኢዳፋ በሚባል ሚን ሳይኖር የሚን ትርጉም እንዲኖር ተደርጎ ከዓለማቱ ጌታ የተወረደ ነው ብሎ መናገር የሚቻልበት መንገድ ነው ማለት ነው። ሌላኛው አላህ ሱብሓነሁ ወተዓላ ቁርአን ከሱ ዘንድ መውረዱን ለመናገር የተጠቀመበት ስሞቹ ሚን አርራህማን ራሂም ብሎ ይገልጻል። አላህ ቁርአን የወረደው ከአርራህማን እጅግ በጣም ሩህሩህና በጣም አዛኝ ከሆነው አላህ ነው። ይህንን በዚህ መልኩ አንድ ጊዜ ሱረቱል ፉሲለት ላይ አላህ ምን ይላል? ተንዚሉም ሚን ረቢል ዓለሚን
ነው ተንዚሉ ሚን አርራህማን ራሂም ከአርራህማንና እጅግ በጣም ሩህሩህና በጣም አዛኝ ከሆነው የተወረደ ነው ይህ ቁርአን ይላል አላህ። ሌላኛው ደግሞ ሚን ሐኪሚን ሐሚድ ብሎ ደግሞ ይገልጻል። ቁርአን ሐኪም ጥበበኛና ፍትሃዊ ፈራጅ ከሆነው ጌታ እና ሐሚድ ምስጉን ከሆነው ጌታ ምስጋና በሙሉ ለሱ ከሚገባው ጌታ የወረደ ነው ይላል አላህ ሱብሓነሁ ወተዓላ በሱረቱ ፉሲለት ስለ ቁርአን ሲናገር ላ የእቲሂ ልባጢሉ ሚን በይን የደይሂ ወላ ሚን ኸልፊሂ። ባጢል የተባለ ውሸት የተባለ ነገር ቁርአንን ከፊት ለፊቱም ሆነ ከኋላውም አይቀርበውም ይላል አላህ ሱብሓነሁ አይመጣበትም። ምክንያቱም ውሸት የተባለን በሙሉ ምን ስለሚያደርግ ስለሚያጠፋ ማለት ነው። ወቁል ጃአ አልሐቁ ወዘሐቀል ባጢል ይላል አላህ። እውነቱ መጣ ቁርአን ውሸት ተወገደ ይላል አላህ ሱብሓነሁ ወተዓላ። በል ነቅዚፉ ቢልሐቅ ያለል ባጢሊ ነቅዚፉ ቢልሐቅ ሐቅን ማለት ነው በባጢል ላይ እንጥላለን ይላል። ፈየድመጉሁ ይፈረካክሰዋል። ስለዚህ ቁርአን ጋር ከፊት ለፊቱም ከኋላውም ውሸት የተባለ ነገር አይጠጋውም፣ ላያቲ አይመጣውም። በቃ ቁርአን ውሸት የተባለም ነገር በሙሉ የሚያጠፋ ብቸኛው እውነት የሆነ መጽሐፍ ስለሆነ ማለት ነው። ሌላኛው አላህ ሱብሓነሁ ወተዓላ ሚንን በመጠቅ ያለ ሚን ማለት ነው እንደ ቅድም እንዳልኳችሁ ወኢነሁ ለተንዚሉ ሚን ረቢል ዓለሚን በሚል እንደገለጸው ሚን ሳይኖር የሚን ትርጉም ማለት ነው በያዘ መልኩ ይናገራል። ተንዚለል አዚዝ ራሂም ይላል። ተንዚለ የወረደ ነው አዚዝ አሸናፊ አራሂም አሁን ደግሞ ራሂምም መጣች ማለት ነው። አርራህማን አርራሂም ነበር፣ አሁን ደግሞ አዚዝ ራሂም አሸናፊና አሸናፊ የሆነው ጌታ ራሂምም ነው። ጉልበት ስላለው አሸናፊ ስለሆነ አላህ ሱብሓነሁ ወተዓላ ያሃ ጉልበቱ ያሃ አቅሙ ጨካኝ ያላደረገው ጌታ ነው። ያሃ አቅሙ ከማዘኑን አልወሰደበትም እንደማለት ነው። እና በሱረቱ ያሲን ላይ ማለት ነው ያሲን ወልቁርአኒል ሐኪም ካለ በኋላ ኢነከ ለሚነል ሙርሰሊን ካለ በኋላ ከዛ ተንዚለል አዚዝ ራሂም ከአሸናፊና አዛኝ ከሆነው አምላክ የተወረደ ነው። ሌላኛው ደግሞ አላህ ሱብሓነሁ ወተዓላ ሚን አርራህማኒ በሚል ይገልጻል ማለት ነው። ይሄም ቁረይሾች ቁርአን አያ አዳዲስ የቁርአን አያ አላህ ባወረደና ረሱል ሰለላሁ ዐለይሂ ወሰለም ያህና አያ በቀሩላቸው ጊዜ ያደርጉት የነበረውን ሁኔታ በመግለጽ አላህ ምን ይላል? ወማ ያእቲሂም በሱረቱ ሹዓራ 5ኛው አያ ላይ ምን ይላል አላህ? ወማ ያእቲሂም ሚን ዚክሪ ሚን አርራህማን ከአርራህማን ማለት ነው ዚክር አይመጣላቸውም። አሁን ይሄ ቁርአን አላህ ቁርአንን ከሚጠራባቸው ስሞች መካከል አንደኛው ዚክር ነው። ስለዚህ ወማ ያእቲሂም ከጌታ ከአርራህማን ዚክር አይመጣላቸውም። ሙህደሲን አዲስ የሆነ ዚክር በየጊዜው አዳዲስ የሆነ የቁርአን አያ እየመጣ ሲቀራላቸው ኢላ ካኑ አንሁ ሙሪድ እነሱ ግን ማለት ነው ከዛ የሚዞሩና የሚሸሹ ቢሆኑ እንጂ ብሎ ቁረይሾች ማለት ነው አዳዲስ የቁርአን አያዎችን በሚሰሙ ሰዓት ላይ የነበራቸውን ሁኔታ አላህ ይገልጻል ማለት ነው። ሌላኛው አላህ ሱብሓነሁ ወተዓላ ይህንን የተጠቀመበት እንትን ያው እስካሁን ያየናቸው አያዎች በሙሉ ቁርአን ከአላህ መውረዱን የገለጸባቸው አያዎች ናቸው። ቁረይሾች አንደኛው ቁርአን ላይ ካቀረቡት ክስና ትችት መካከል ውሸት መካከል ቁርአንን ለረሱል ሰለላሁ ዐለይሂ ወሰለም የሚያወርዱላቸው ጅኖች ናቸው ብለው ይሉ ነበር። እና አላህ ሱብሓነሁ ወተዓላ ደግሞ ሰይጣናት ማለት ነው ቁርአንን አላወረዱትም፣ አይችሉም፣ ለማውረድ እንትን ቢሉም አይችሉም ብሎ ይህንን ትችት ይዘጋዋል። እንደምታዩት በሱረቱ ሹዓራ 210ኛው አያ ላይ ምን ይላል አላህ? ወማ ተነዘለት ቢሂ ሸያጢን ወማ ተነዘለት ቢሂ ሸያጢን ሰይጣናት ቁርአንን አላወረዱትም ይላል አላህ። እና ከዛ በሚቀጥለው አያ ደግሞ ወማ የንበጊ ለሁም ለእነሱ ቁርአንን ማውረድ አይገባቸውም። ቁርአን ለሰይጣናት የሚመጥን መጽሐፍ አይደለም። ሰይጣናት በፍጹም ማለት ነው
ቁርአንን የመሰለ መጽሐፍ ሊያወርዱ አይገባቸውም። እናውረድም ብለው ደግሞ ቢነሱ ማለት ነው አይችሉም ቁርአንን የመሰለ መጽሐፍ ማውረድ ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ቁርአኑን ለሰው ልጆች መመሪያነት እንዳወረደው በዚህ መልኩ በተለያዩ አያዎች እሱ እንዳወረደው ከገለጸ በኋላ አንድ ሰው ቁርአንን አልከተልም ብሎ ማለት ነው ለቁርአን ምላሽ ጀርባ ከሰጠ ያ ሰውዬ ፍላጎቱን ነው ስሜቱን ነው የሚከተለው ይላል አላህ። እና የአላህን መመሪያ ትቶ ደግሞ አንድ ሰው የራሱን ፍላጎትና የራሱን ሀሳብ የሚከተል ከሆነ ደግሞ ከዛ ሰው የበለጠ የጠመመና የተሳሳተ ሰው አለ ወይ ብሎ ለረሱል ሰለላሁ ዐለይሂ ወሰለም ይገልጽላቸዋል። በሱረቱል ቀሰስ 50ኛው አያ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ፈኢን ለም የስተጂቡ ለከ ያ ረሱለላህ ፈኢን ለም የስተጂቡ ለከ ይህንን ጥሪህን ባይቀበሉህ ይላል አላህ ተቀብለው ይህንን መልእክት ተቀብለው ባይከተሉህ ማለት ነው ፈዕለም እወቅ ያን ጊዜ አነማ የተቢኡነ አህዋአሁም አንተን አንከተልም የአላህን ሪሳላ የአላህን መመሪያ አንከተልም ካሉ የሚከተሉት አህዋአቸውን ነው ፍላጎታቸውን ስሜታቸውን ነው የሚከተሉ። ከዛ አላህ ምን አለ? ወመን አደሉ ሚመን ኢተበዐ ሀዋሁ ቢገይሪ ሁደን ሚነላህ ያለ አላህ መመሪያ ስሜቱን ብቻ የሚከተል ሰው ማለት ነው ከዚህ ሰው የበለጠ የጠመመ ሰው አለ ወይ ይላል። ከዚህ ሰው የበለጠ መንገድን የተሳሳተ ሰው አለ ወይ ብሎ አላህ ሱብሓነሁ ወተዓላ የሱን መመሪያ ትቶ ማለት ነው በራሳችን ፍላጎት መሄድ በቃ የመሳሳት ትልቁ መሳሳት ይሄ ነው። ምክንያቱም ማንኛውም ሰው አላህ መመሪያን ያወረደበት ሰዎች በዛ መመሪያ እንዲሄዱ ነው። ሰዎች የአላህን መመሪያ ከተው እያንዳንዱ ሰው በራሱ ፍላጎት ነው የሚሄደው ወይንም ደግሞ ሌላውን ሰው ነው የሚከተለው። ስለዚህ ከዛ በላይ መሳሳት የት አለ ይላል። ምክንያቱም አንድ ሰው በራሱ ሂዳያን ሊያገኝ አይችልም ያለ አላህ ሂዳያ። ያህ ባይሆን አላህ መልእክተኛ መላክና ቁርአን ማውረድ አይጠበቅበትም። እያንዳንዱ ሰው በራሱ አቅል ማለት ነው የሂዳያን መንገድ አግኝቶ መመራት የሚችል ቢሆን ኢነላህ ላ የህዲል ቀውመ ዛሊሚን ይላል። አላህ ደግሞ ዛሊም የሆኑ ሰዎችን እዚህ ጋር አሁን ዛሊም የመጣው በዳይ የሆኑ ሰዎች ማለት በአላህ ሂዳያ ቦታ የአላህን ሂዳያ የአላህን መመሪያ ቁርአን ሐዲስ የረሱል ሰለላሁ ዐለይሂ ወሰለም መንገድ ትተው የራሳቸውን ፍላጎት የሚከተሉ ሰዎች ዛሊሞች ናቸው። ስለዚህ እነኛን ዛሊም የሆኑ ሰዎችን ደግሞ አላህ አይመራም ብሎ አላህ ሱብሓነሁ ወተዓላ ይናገራል። ኢንሻአላህ በክፍል 2 እንቀጥላለን። ባረከላሁ ሊ ወለኩም ፊል ቁርአኒል አዚም ወነፈዐኒ ወኢያኩም ቢማ ፊሂ ወዚክሪል ሐኪም። አላህ ሱብሓነሁ ወተዓላ እኔንም እናንተንም በቁርአን ይባርከን። እኔም በተናገርኩት እናንተም ባደመጣችሁት አላህ ተጠቃሚዎች ያደርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።